በዛሬው ቪዲዮ የምንመለከታቸው ፖይንቶች የኦርቶዶክስ ስላሴ ጾታ ጉዳይ እጅግ በጣም አጨቃጫቂ ይሆናል። በእፎይ በሌሎች የቤተክርስቲያኒቱ ሊቃውንት የሚባሉ እንዲሁም ቀሳውስትና ዲያቆናት እንዲሁም ደግሞ ሰንበት ትምህርት ቤት ተማሪዎች በቲክቶክ መንፈሳዊ እንሰራለን ወይ ደግሞ የኦርቶዶክስን ንቅበተ እምነት እንሰራለን በሚል ልጆች መካከል የተለያዩ እይታዎች እና ግርታዎች እየታዩ ነው። የሁሉንም ምልከታዎች የማስቀመጥላችሁ ይሆናል። ሃይላይታቸውን አይተን እንመጣለን። እግዚአብሔር አምላክ ጾታ አለው የሚለው ደግሞ ሰሞኑን የተወሰነ አከራካሪ ርዕስ ሆኖ አይተናል። መቼስ ሰው በጤናው እግዚአብሔር ጾታ አለው ሊል እንደማይችል ግልጽ ነው። ስለዚህ እሱን እነርሱ የላቸውም ያገር ያለ መብረቅ ማለት መምጣቱ በጣም ይገርማል። እናንተ የታቃለ ህይወት እርሶን ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። ይሄኛውንም ተመልከቱት። አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318 ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎን ይህ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብሎ 318 ሊቃውንት ተናግረዋል። ቀሲስ ዶክተር ዘበነ ደግሞ የተናገሩት ይሁት ጾታ አለው እያሉ ነው። ስለዚህ አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። ጾታ አላቸው ማለት ግን አሁን ባስረዳዋችሁ መሰረት ነው። መንፈስ ናቸው፣ ረቂቅ ናቸው። አብ አይዳበስም፣ አይዳሰስም፣ አይወሰንም፣ አይታይም። ወልድም እንዲሁ መንፈስ ቅዱስም እንዲሁ። ስለዚህ ጾታ አላቸው ሲባል ማወቅ ያለባችሁ ነገር ለምሳሌ እንድትረዱት ላደርግላችሁ የምችለው ነገር ለምሳሌ እዚህ ጋር ያለ ጸሎት ልንገራችሁ። ለከ ናይርግ ስብሐተ ወእበየ ወክብረ ምስለ አቡከ ሄር አቡከ ሲል አባትህ ማለት ነው። ጾታው ምን ሆነ? አቡከ አባት፣ አቡከ ብለን ደግሞ ወልድከ ልንለው እንችላለን። አብን ወልድከ ስንለው ወለትከ አላልነውም፣ ወልድከ ነው ያልነው። ስለዚህ ወልድከ ማለት ሌላኛው ምንዳስሰው ዛሬ በዚህ ቀን ምናየው ምንድነው? በወንጌላውያን አማኞች በዓለም ዙሪያ እንግዲህ ወንጌልን እየሰበኩ ብዙዎችን በአደባባይ እያጠመቁ ነው። በአደባባይ አምልኮች የተካሄዱ ነው። 250ኛው የአሜሪካን ኢዮቤልዩ በዓል ወይ ደግሞ የአሜሪካን ልደት ተብሎ የሚታሰበውን አባቶቻቸው የዛሬ 250 ዓመት አሜሪካን ሲያቋቁሙ የነበረውን ሲቹዌሽን እያሰቡ ስለ ሀገራቸው ለእግዚአብሔር ምስጋና እየሰጡ ነው። ስፔሻሊ በሪፐብሊካን ፓርቲ በኩል ያለው የኮንግረስ አባላቶች፣ ሴናተሮች ከፕሬዚዳንት ዶናልድ ጄ ትራምፕ ጀምሮ ካቢኔ አባላት ሁሉም የአሜሪካ አየር ኃይል ወታደራዊ ክፍሎች በአጠቃላይ ሀገሩ ላይ ያለው ህዝብ ሃይማኖታዊ ተቋማትን ጨምሮ የአሜሪካን ልደት እያከበሩ ነው። በዚሁም አሜሪካ ውስጥ ደግሞ እየተካሄዱ ያሉት ይሄንን የአሜሪካ 250ኛ ዓመት ሲከበር ምን ያህል ጌታን ኢየሱስ ክርስቶስን ሰለብሬት እያደረጉ እንደሆነ በዝማሬ በአምልኮ ደግሞ የነበሩትን ፕሮግራሞች የተወሰኑት ለማስቃኘት እሞክራለሁ። አብራችሁኝ ነው። At 250 years, America is the oldest republic on earth. We are the freest people on earth. We have the most righteous and enduring constitution on earth. We are the strongest and most powerful country on earth. And by the grace of God, the United States of America is the most successful, most accomplished, most exceptional nation ever to exist in human history. And it is great to be your president. Every great journey needs a true north. And for America, that has always been our faith. Our founders knew two simple truths. Our rights don't come from government, they come from God. And a nation is only as strong as its faith. Don't stop praying. Don't stop calling on Jesus' name. Keep on pounding on heaven's door. Let your knees wail out the floor. Don't stop believing. 'Cause mountains move with just a little faith. And your Father's heard every single word you're saying. So don't stop praying. So ቪዲዮ እንደተመለከታችሁት ነው። እንኳን እንግዲህ ለ250ኛ ዓመት አሜሪካውያን ኢትዮጵያውያን የሆናችሁ አማርኛ የምትሰሙ ትግረኛ የምትሰሙ ኤርትራውያን ኢትዮጵያውያን በሁለተኛ ሀገራችሁ ወይ ደግሞ
በዜግነት አሜሪካ የሆናችሁ ሁላችሁ እንኳን አደረሳችሁ፣ እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። አሜሪካን እንዳጠቃላይ ወንጌል የሚሰበክባት ምድር እንድትሆን ስፔሻሊ ከዲሞክራት በኩል ያለውን አጋንንታዊ አሰራርና የብዙ ይሄ የክፋት አሰራርን የግብረ ሰዶማዊነትን የሚያስፋፋውን ፓርቲ አብራችሁ እንድታወግዙ ከነድካማቸውም ቢሆን ሪፐብሊካን ሰፖርት እንድታረጉ ጥሪ ማቅረብ ፈልጋለሁ። ምንም እንኳን ለኢሚግራንቶች ጥሩ የሆነ ነገር ባይኖራቸውም በተወሰነ መልኩ ህጋዊ ለሆናችሁ ዶክመንት ላላችሁ ሰዎች ምንም አይነት ችግር እንደሌለ አይተናል እንግዲህና ነገር ግን ዞሮ ከዲሞክራቶች አጋንንታዊ አምልኮን ከሚያካሂዱና ወንድና ወንድን ከሚያጋባ ፓርቲ እግዚአብሔርን ቢያንስ እንኳን የናዝሬቱን ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ አድርገው የተቀበሉ ሊደሮች የተሻሉ ናቸው። በምንም መመዘኛ ልናወዳድራቸው አንችልም። ይሄን ለማየት ካስፈለገ አሁን ሰሞኑን በዴንቨር ኮሎራዶ ያሸነፈችው እንግዲህ ዲሞክራትን ወክላ ለመወዳደር የተነሳቸዋን ሜላትን ማየት እንችላለን። ኦኬ ሜላት እንግዲህ ከግብረ ሰዶማውያን ጋር ከኤልጂቢቲ ኮሚኒቲ ጋር ድምጽ ለማግኘት ስትል ምን ያህል ህብረት እያደረገች እንደሆነ እሷ ብቻ ሳትሆን ደግሞ ኢልሃን ኦመር ሶማሊያዋም አንድ ላይ ዲሞክራት የሚባለው ፓርቲ እንዴት አይነት አጋንንታዊ ነገሮችን እያካሄደ እንደሆነ ወይ ደግሞ የዲያብሎስ ግብር የሆነውን ግብረ ሰዶማዊነትን የወንድና ወንድ ሴትና ሴት የጾታ ግንኙነት ከዛም አልፎ ደግሞ ኢንሂውመን የሆነ ከተፈጥሮ ጋር የተጋጨውን የትራንስጀንደር አጀንዳዎችን አቦርሽንን ለመፍቀድ ደም ለማፍሰስና ክፋትና አመጽን በእግዚአብሔር ላይ የሚዘሩ የክፋት ሰዎች መሆናቸውን ፓርቲውም በአጠቃላይ የጠላት መጠቀሚያ መሆኑን እንድታዩ አንድ ሁለት ቪዲዮዎችን ጋብዛቸዋለሁ የሜላትንና የኢልሃን ኦመርን ከዛ ቀጥሎ ደግሞ የካሊፎርኒያ ግዛት አሁን ራሱ በዚህ ሰዓት እያስተዳደረ ያለው ኒውሶም እሱን ማየት ትችላላችሁ። የዛሬ 18 ዓመት ወንድና ወንድ ትልልቅ ሽማግሌዎች ወንድና ወንድ ግብረ ሰዶማውያንን ሲያጋባ እንኳን ደስ አላችሁ ሲል እሱም የዲሞክራት ፓርቲ አባል ነው ማየት ትችላላችሁ። ስለዚህ ሪፐብሊካኖች እግዚአብሔርን ነው ጌታን ኢየሱስ ክርስቶስን የሚወዱና የሚያከብሩ ደግሞ በእርግጠኝነት ደግሞ በስራቸውም ያንን ላለፈው አንድ ዓመታት ሊስት ያሳዩ ከዛም አልፎ በአደባባይ የመከላከያ ሚኒስትሩን ጨምሮ የናዝሬቱ ኢየሱስ ክርስቶስን በምን ያህል መንገድ ሴሌብሬት እንደሚያደርጉት ፕሬዚዳንት ዶናልድ ትራምፕን ጨምሮ ማለት ነው። ምንም እንኳን አንዳንድ ማያስማሙ አካሄዶችን ቢከተልም ዶናልድ ትራምፕ ከነድካሙ ቢሆን ግን we have to support them የሚለው ነገር ለመናገር ፈልጋለሁ። ስለዚህ እስቲ ተመልክተን እንምጣ ልዩነታቸውን ጨለማውና ዲሞክራትና ሪፐብሊካን መካከል ያለው መንፈሳዊ የሆነ አሜሪካንን ወደ የትኛው አቅጣጫ እንደሚወስዱ ማሳየት ፈልጋለሁ። እነዚህን ተመልክተን እንመጣለን። Do you forever take this man, Bill, to be your lawful wedded husband? I do. By the virtue of the authority vested in me as the Deputy Marriage Commissioner for the state of California, it is my great honor to announce you as spouses for life. Congratulations. ምን አይነት ምልክት እያሳየች ሃፒ ፕራይድ ዴንቨር እያለች አጋንንታዊ ምልክት እያሳየች ወይንም ዴቪል ሆርንስ እያሳየች ግብረ ሰዶማውያንን አስከትላ በአደባባይ ወጣ ምረጡኝ ቅስቀሳ እያደረገች ነው ያለችው ፎር ኮንግረስ ጉዞዋ ማለት ነው እንግዲህ Good afternoon Twin Cities Pride, how are you all? I am so excited to be here with you all to kick off this beautiful weekend and to celebrate all of the diverse በዛሬው የምናየው ደግሞ የቃራና የበሶ እምነት አንፈልግም ብለው ኦርቶዶክሳውያን የተነሱበትን ጉዳይም ደግሞ ማሳየት ፈልጋለሁ። ኦርቶዶክሳውያን እየነቁ ነው ማለት ይቻላል። እንግዲህ ዘመኑ በዚህ በቲክታክ የሚሰራው ነገር በሶሻል ሚዲያ የሚሰራው የወንጌል አገልግሎት ጨለማውን የመግለጥ ገለና ድርሳኖቻቸውን የማጋለጥ ስራ ምን ያህል ፍሬ እያፈራ መሆኑን የምታውቁት አሁን ላይ ዝም ብሎ የመጣውን ሁሉ መቀበል ሰው አቁማል። ልመና በቃን ብሏል። የበሶ የቃሪያ የምናምን እምነት አንፈልግም። ከዛ በተጨማሪ ደግሞ ልመና ሰልችቶናል፣ በቃ በየመድረኩ ልመና ሰልችቶናል ብሎ ምዕመናን ወጣቶች የነቁ እየጠየቁ ነው። ስለዚህ በቃ ሰልችቶናል እያሉ ነው። እንግዲህ በሶሻል ሚዲያ የምታውቋቸው እንግዲህ አነቃቂ ንግግር ከሚናገሩት ከማን ያዟል ጀምሮ ሌሎችም ሰሞኑን የኃይሌ ገብረስላሴ ሚስት የተወለደችበትን አካባቢ ቤተክርስቲያን የጀመሩ ሰዎች
በቃ አንቺ ግዴታ ጨርሽልን እያሏት ነው ማለት ነውና በቃን ምንድነው የምልመና ነው ግዴታ የለባትም ብለው ኦርቶዶክሳውያን የሆኑ ወጣቶች እየተቃወሙ ነው። የበሶና የቃራ እምነትን እየተቃወሙ ነው። ይበል የሚያሰኝ ነው። በርቱ ማለት እንፈልጋለን። እነዚህን ቪዲዮዎች በተከታታይ ደግሞ ጋብዛችኋለሁ፣ ተመልከቷቸው። ይገርማችኋል ዳቢውን እየበላው ነው እና ደግሞ ላስቀናችሁ አይደለም ይሄ ፈዋሽ የሎሚ እምነታቸው ነው። እንደዚሁም በጨጓራ የሚታመሙ በዚህ ፓፓያ በገዳሙ ባደገው በጸበሉ ባደገው ፓፓያ ከብዙዎች ከጨጓራ ከተለያየ ህመም እየተፈወሱ ይገኛሉ። በሎሚው ስንገረም የፓፓያ እምነት መጥቷል። ይሄ ብቻ አይደለም፣ በነገራችን ላይ መዳን የሚፈልግ ይሄ ዳቤ በልቶ በጣም ከብዙ ደዌ ተፈውሰዋል። ይሄን ፈዋሽ እምነት የምትፈልጉ ይሄን ገዳም በቻላችሁ መጠን አግዙ። እምነቱንም ጸበሉንም ዳቤውንም ባላችሁበት ቦታ እንልክላችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለብፁዕ ቅዱስ ለብርሃነ ዓለም ለተክለ ሃይማኖት ክብር ይሁን። እስቲ ተክልየን የምትወዱ ሼር ለቤተ ክርስቲያን ስርዓት የምትቆረቆሩ ከሆነ ቤተ ክርስቲያንን የምትወዱ ከሆነ 50 ጊዜ ኮፒ ሊንክ አድርግ። በሎሚው ስንገረም ወደ ፓፓያ ያደገ ከፓፓያ ደግሞ ወደ ዳቢ እምነት አድጓል። በስማም ሀገራችን ተለውጣለች። አይገርምም? ገዳማውያኑ ተለውጠዋል። ከነሱ ተርፎ ዴሊቨሪ የሚያደርጉት ሰምታችኋቸዋል። መቼም ይሄ ከራሴ ያላነቃውትም አይደል? የዳቢውን እምነት ጸበሉንም ዴሊቨሪ እናደርጋለን፣ ወደ ተለያዩ ሀገራት እንልካለን። ጉድ ነው፣ አንላቀቅም። የቲክታክ ቤተሰቦች ገና ብዙ ታሪክ እንሰራለን፣ ገና ብዙ ለውጦችን እናመጣለን። ኦርቶዶክሳዊውን ወጣት እናነቃለን። ተመልከት። እህታችን አንቺ ቃሪያውን ይዘሽ መጣሽ። ቀጣይ ደግሞ አንዷ ቲማቲም ይዛ ትመጣለች፣ አንዷ ደግሞ ሽንኩርት ይዛ ትመጣለች። ሌሎቹ ቤት ዘይት አለ። በቃ ቆንጆ ያበደ ሽሮ ልትሰሩልን ነው ማለት ነው አይደል? ይሄ ነው አላማችሁ አይደል? ይሄ ብቻ አይደለም። ልክ እንዳልሆነ የቃሪያው የበሶው የሚጥሚጣው ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም ይሄ ቤተክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መጥተሽ እንድትሰሪ ከጀግናው ከባለቤትሽ ከኃይለ ገብረስላሴ ጋር በመሆን ይህንን ቤተክርስቲያን እንድትጨርሽና ለፍጻሜ እንድታደርሽ ላንቺ ሰጥተናል ሲል የህዝብ ጥሪውን አስተላልፏል። አባቶቼ ከሰማችሁኝ አድምጡኝ። በመጀመሪያ አጠያየቃችሁ አግባብነት የለውም። 4 ነጥብ ግልጽ የሆነ ነገር ስለሆነ ማለት ነው። በዋናነት ግን ላነሳው የምፈልገው ነገር እኛ ምዕመኖቻችሁ ተርበናል። በዚህ ሰዓት ለኃይሌ ገብረስላሴም ሆነ ለማንም ሰው ልታቀርቡት የሚገባችሁ ጥሪ ህንፃን ገባ ሳይሆን ሰውና ድን የሚል መሆን አለበት ወይም ነበረበት። ትልቁ የፈጣሪ ቤተ መቅደስም ሰው ነው ስለሚል ማለት ነው። የአዲሱ መንግስት ሳይመጣ ከተጀመረ 8 ዓመት የሆነውን ህንፃ ጨርስልን ገንባልን ብሎ መጠየቅ በራሱ እጅግ የሚያስገርም ነገር ነው። ለመሆኑ በዚህ ሰዓት ስራ ሊሰራበት የሚገባው ምዕመኑ ላይ ነው ወይስ ህንፃው ላይ? እሺ ህንፃው ይሰራና ይለቅ። ቤተ ክርስቲያን የሚመጣውን ምዕመን ለካህናት ደሞዝ፣ ለቀሳውስት ካባ፣ መቋቋሚያ የሚሆን አነስተኛ ሱቅ፣ የመስበኪያ ሞንታርቦ እና ሌሎች ወጪዎች ግዢ ሲባል አውደ ምህረቱ ላይ ከሚሰበከው ወንጌል ይልቅ የሚነገሩት አካውንት ቁጥሮች በዝተው ቤተ ክርስቲያኗ ከሌለው ላይ ወሳጅ መሆኗ ይቀራሉ። ምን ያህል ጊዜ ይፈጅባት ይሆን ወንጌል ለመስበክ? ከዛ በኋላ ሰው ሁሉ የሰለቸው ነገር ቤተ ክርስቲያን ሄዶ የገንዘብ ልመና ሰልችቶታል። በቃ ሁሉም ሰው፣ ብዙ ሰዎችም ደግሞ እየራቁ ነው። ብዙ ሰው ቤተ ክርስቲያን የሚሄደው ነፍሱ ተጠምታ ነው። በቃ እኔ ሰልችቶኛል። እኔ ቢዝነስ ጋር ሚዲያው ጋር ስለ ገንዘብ ይወራል፣ ዩቲዩብ ጋር ይወራል። ቤተ ክርስቲያን ስሄድ ስለ ነፍሴ እንዲነገረኝ ይፈልጋሉ። ስለ ነፍሴ ከተወራም ደግሞ ዞር ተብሎ በዚህ በኩል ወደ ኪሳችሁ ግቡ ለማለት ነው። እሱ አይደለም። እኔ አሁን የናፈቀኝ ስለ ነፍስ ብቻ የሚነግረኝ አባት። በቃ ስለ ነፍስ ብቻ፣ ስለ ልማት አይንገረኝ፣ ስለ አጥር አይንገረኝ፣ ስለ ድንጋይ አይንገረኝ፣ ስለ ወርቅ አይንገረኝ። ቪዲዮቹን እንግዲህ እንደተመለከታችሁት ነው። ኦርቶዶክሳውያን መንቃት ጀምረዋል፣ አእምሯቸውን መጠቀም ጀምረዋል ማለት ነው። እግዚአብሔር ይመስገን። ስለዚህ ሁሉ እግዚአብሔር እየሰራ ስላለው ስራ
እግዚአብሔር የተመሰገነ ይሁን። የናዝሬቱ ኢየሱስ ክርስቶስ እንግዲህ በቅዱሱ መንፈሱ በኩል እያበራላቸው እንደሆነ ማየት እንችላለን። ይሄ እንቅስቃሴ በወንጌል በተለይ ወንጌል የምትሰሩ በሶሻል ሚዲያ ቲክቶክ፣ ፌስቡክ፣ ዩቲዩብ በተለያየ አቅጣጫ የምትሰሩ ሰዎችን ማበረታታት ፈልጋለሁ። ወንጌላውያንን በርቱ፣ አሁንም እውነት መናገራችሁን ቀጥሉ። አሁንም መበርታትና መቀጠል ብቻ ነው ያለን አማራጭ። ይህንን ሚዲያ እንግዲህ ሼር እና ሰብስክራይብ እንድታደርጉ 1K የመድረስ ቻሌንጅ አስጀምራለሁ ዛሬ። ሁላችሁም ሼር አድርጉ፣ የደውል ቤሏን ወይ ደግሞ የደውል ምልክቷን ተጫኑ። ጸጋ ከእናንተ ጋር ይሁን። ኢየሱስ ክርስቶስ ያድናል። አሜን። ሻሎም